እኔ ዮከሬስ ላይ ሰዎች እንዴት እንደማየው አሁንም ይገርመኛል። በነካ አጥቂ እኮ አይመዘንም። ለምን ይነካል? አጥቂ የሚመዘነው በቀረበለት ባመከነው ከጎሉ ፊት በቀረበለት ኳሶች ነው። ዮከሬስ አመቱ ሙሉ ይሄ አልመጣለትም እስካሁን። ራሱ አቀባይ ራሱ አግቢ እየሆነ ነው። በጣም ከወርክ ሬት ጋር ከፍ ያለ ወርክ ሬት ጋር ይህ አጥቂን በጣም አርሰናል አጫወቱ ተፈጥሮለት ማየት ነው የሚፈልገው። 3-4 ጣጣቸውን የጨረሱ ኳሶችን የሚሰጥ አይነት የጨዋታ መንገድ አርቴታ ተከትሎ ዮከሬስ ሲስት እያየን ስዊድንን እንዴት ወደ ዓለም ዋንጫ እንደወሰደ ከሀትሪኮቹ እስከ መጨረሻው አድቬንቸር ድረስ ማየት ይቻላል። የሚጋደል በጣም እልህኛ፣ ያውም ፍጥነቱ በኪሊያን መፓፔ ደረጃ ቢሆን ምን ሊያደርግ እንደሚችል ግን ስቲል ይሄ ተጫዋች እድለኛ አይደለም። ስቲል ይሄ ተጫዋች በአርቴታ የጨዋታ መንገድ በጣም የታሰረ ነው። ከካቴናው ፊት የተቆለፈ ነው። በረጅሙ ኳስ ያወርዳል፣ መልሶ ይሸርፋል፣ ለጓደኞቹ ድል ለመፍጠር ጥረት ያደርጋል። ለሱ ግን እድል የሚሰጠው የለም። ወይኔ ዮከሬስ ይህን ኳስ እንዴት ይስታል እንዳትል ወትሮን አዲባየር ሲሽኮረመሙ ራሱ ቫን ፐርሲ በጣም ቶፕ ነው ራሱ ያገኟቸው የነበሩ ድሎችን አርሰናል አምና ካቻምና ይፈጥራቸው አጥቂ ሳይኖረው ይፈጥራቸው የነበሩ ድሎችን እስከ ትንሿ ፔናልቲ ድረስ ደርሶ አርሰናል ወይ አይመታ ስቶ ይመለስ ነበር። ዋናውን ዲስትሮየር አጥቂ የገዛ ጊዜ ደግሞ አጫወቱን ቀየረ። በዚህ ምክንያት ዮከሬስ ሁሌ ከ90 ደቂቃ በኋላ 9 ኳስ ነካ 7 ኳስ ነካ አጥቂ በጎሉ ነው መመዘን አለበት የሚል እምነት አለኝ። ኤኒዌይስ ዮከሬስንና ከአርሰናል መረጋጋት ጋር ከአርቴታ የጨዋታ ስታይል ጋር ከዋንጫ ጥያቄ ጋር የተፈጠረው ጫናን ተከትሎ የአርቴታ ከቆመ ኳስ ጎል ለመፈለግ በጣም ላፊ ዲፌንስ ላይ ማተኮር ወጥቶ ለመጫወት ያለ መፍቀድ እንቅስቃሴ ጋር በተያዘ ክለቡ ምን ያህል ወርቃማውን ሲዝኑን ከኳርዳፕል ወደ ከሶስታ ወደ 2 ዋንጫዎች ዓላማ የወረደበት ምክንያትም ከአሰልጣኙ ጋር ይያያዛል። አድቬንቸሩ መጨረሻውን ግን አብረን የምናይ ይሆናል።